ሰላም በዛሬ ቪዲዮ የምናየው ክፍል 2 ቻሌንጅ ኦፍ IoT ነው። የመጀመሪያው ቻሌንጅ ሴኩሪቲ ነው። ሴኩሪቲ የምንለው ምንድነው? ዩዘርስ ኤክስፖዝድ ቱ ቫሪየስ ካይንድስ ኦፍ አታከርስ ምንድነው? ተጠቃሚዎች ለብዙ አታኪንግ ለሆኑ ነገሮች ምንድነው ኤክስፖዝ ሲደረጉ ሴኩሪቲ እንለዋለን። ሁለተኛ ፕራይቬሲ ነው። ፕራይቬሲ ላይ ምንድነው? The sophistication of IoT provides substantial personal data in extreme detail without user active participation። ይህ ከፕራይቬሲ አንጻር ስናየው ደግሞ ምንድነው? ፐርሰናል ዳታዎችን ያለምንም ዩዘር አክቲቭ ፓርቲሲፔሽን ምንድነው የተለያዩ ዳታዎችን ምንድነው ፕሮቫይድ ስለሚያደርግ ይህ ከፕራይቬሲ አንጻር አንዱ ቻሌንጅ ነው። ሶስተኛው ኮምፕሌክሲቲ ነው። ኮምፕሌክሲቲ ምንድነው? some find IoT systems complicated in terms of design, deployment and maintenance ምንድነው? IoT ምንድነው? በጣም ኮምፕሊኬትድ የሆነ ነው ኢን ተርምስ ኦፍ ዲዛይን ሊሆን ይችላል፣ ዲፕሎይመንት እና ሜንቴናንስ ላይ። በዚህ ምክንያት ምንድነው የተለያዩ ነገሮችን ፋይንድ ለማድረግ ኮምፕሊኬትድ ይሆናል ማለት ነው። ሌላኛው ፍሌክሲቢሊቲ ነው። ፍሌክሲቢሊቲ የምንለው ምንድነው? many are concerned about the flexibility of an IoT systems to integrate easily with another. They worry about finding themselves with several conflicting or locking systems ምንድነው? ከፍሌክሲቢሊቲ አንጻር ስናይ ምንድነው? IoT ሲስተም ምንድነው ፍሌክሲቢሊቲ የሆነ ሲሆን እርስ በራሱ ኢንተግሬትድ የሆነ ነው ከሌላው ጋር እና ምንድነው የተለያዩ ነገሮችን ለመፈለግ በጣም አስቸጋሪ ነው። የተለያዩ ሰቨራል ኮንፍሊክቶች እና ሎኪንግ ሲስተም ስለሆነ አንዱ ከአንዱ ጋር የተያዘ ስለሆነ እንትን ለማድረግ ከባድ የሚለውን ሌላኛው ኮምፕላያንስ ነው። ኮምፕላያንስ እንደምንድነው? IoT like any other technology the realm of business must comply with regulation ምንድነው? IoT ልክ እንደ ሌሎች ቴክኖሎጂካል ቢዝነሶች ምንድነው የራሱ የሆነ ሬጉሌሽኖች አሉት እና እነዛ ሬጉሌሽኖች ምንድነው መጠበቅ አለባቸው ወይንም እነዛ ህጎች መጠበቅ ይኖርባቸዋል ማለት ነው። በቀጣይ የምናየው how does it work እንዴት ነው IoT ወርክ የሚያደርገው ነው ወይንም ፐርፎርም የሚያደርገው። an IoT ecosystem consists of web-enabled smart devices that use embedded processors, sensors, and communication hardware to collect, send, and act on data that occur from their environment ምንድነው? በአጭሩ ምንድነው IoT ኢኮሲስተም ዌብ ኢኔብልድ የሆነ ስማርት ዲቫይሶችን ይጠቀማል። ከሱ ጋር ምንድነው ኤምቤድድ የሆነ ፕሮሰሰር ሊሆን ይችላል፣ ሴንሰር እና ኮሚኒኬሽን ሃርድዌር ይጠቀማል እና ምንድነው እነዚህ ምንድነው የተለያዩ ነገሮችን ኮሌክት በማድረግ ያን ኮሌክት ያደረጉትን መረጃ በመላክ ያን የተላከውን መረጃ ከኤንቫይሮንመንቱ ተነስቶ ምንድነው አክት የሚያደርግ ወይንም ምንድነው ዲስፕሌይ የሚያደርግልን ነው ባጭሩ። የመጀመሪያው ኢንቴክ ዳታ እንለዋለን ወይንም በሴንሰር አማካኝነት የሚገኘው ዳታ ነው። ከዛን ሼር ዳታ የምንለው ወይንም ጌትዌይ የምንለው ነው። ያ ማለት ምንድነው ልክ እንደ ቻር የሚያገለግል ነው ወይንም እዛኛው ጋር እንትን የሚሰራበት ወይንም አናላይዝ የሚደረግበት ነው። መጨረሻ ላይ ስቶር ወይንም አናላይዝ ነው። ያ ማለት ምንድነው ሪዛልቱ የምናይበት ስቴፕ ነው ማለት ነው የመጨረሻኛው። the device do most of work without human intervention ምንድነው? እነዚህ ወርክ የሚሰሩት አብዛኛውን ጊዜ ያለምንም ሁማን ኢንተርቬንሽን ወይንም ያለምንም ሰው ጣልቃ ገብነት ነው። ምንም አይነት ሰው ፓርቲሲፔት አያደርግም በዚህ ፕሮሰስ ላይ ማለት ነው። the connectivity, networking and communication protocols used with this web-enabled device largely depends on specific IoT application deployment ምንድነው? እነዚህ ኮኔክቲቪቲ፣ ኔትወርኪንግ እና ኮሚኒኬሽን ፕሮቶኮላቸው ምንድነው ስፔሲፊክ አፕሊኬሽን ላይ ምንድነው ዲፔንድ ይሆናሉ ዲፕሎይድ ሲሆኑ ማለት ነው። በቀጣይ አርኪቴክቸር ኦፍ IoT ነው የምናየው። አርኪቴክቸር IoT ምን ለምንድነው አራት የሆኑ ሜጀር ኮምፖነንቶች አሉት። የመጀመሪያው ሴንሲንግ ነው። በሴንሲንግ ስር ሞሽን፣ ኢንቫይሮንመንታል እና ፖዚሽን ሴንሰር የምንላቸው አሉ። ከዛን ኔትወርክ ነው። ከዛን ዳታ ፕሮሰሲንግ ነው። ከዛን አፕሊኬሽን ነው። እዚህ ጋር በሱ ላይ እንደምንመለከተው ሴንሰር የምንለምደው ከኢንቫይሮንመንቱ ሴንስ አድርገው ምንድነው ወደ ሴንስ የሚያደርጉ ናቸው። ጌትዌይ ደግሞ የምንለው ምንድነው አንዱን ከአንዱ ጋር ኮሚኒኬት ለማድረግ የሚጠቅመን ኔትወርክ ነው። ለምሳሌ ብሉቱዝ ምናምን ጠቃቅሷል። ከዛም በኋላ ፕሮሰሲንግ ዳታ ፕሮሰሲንግ ሌየር የምንለዋለን። የማለት ምንድነው የተገኘውን መረጃ ፕሮሰስ የሚያደርግበት ነው። መጨረሻ ላይ አፕሊኬሽን ሌየር የምንለው ያን ሪዛልቱን የምናይበት ሌየር የምንለው ነው። አንድ በአንድ ስናያቸው የመጀመሪያው ሴንሲንግ ሌየር ነው። ሴንሲንግ ሌየር የምንለው ምንድነው ዋና ፐርፐዝ ወይንም ይሄን ፐርፐዝ ምንድነው to identify any phenomena in the device, peripheral and obtain data from real world. Sensors in IoT device are usually integrated through sensor hubs ምንድነው ሴንሲንግ ሌየር የምንለው ዋና ጥቅመው ወይንም ፐርፐዙ ምንድነው ከተለያዩ ቦታዎች ምንድነው ወይንም ከሪል ወርልድ የተለያዩ ዳታዎችን መሰብሰብ ነው። ይሄ ነው ዋናው ሜጀር ፐርፐዙ። ሌላኛው ሴንሰሮች ምንድነው በአይኦቲ ዲቫይስ ላይ ምንድነው ከሴንሰር ሀብ ጋር የተገናኙ ናቸው ወይንም ኢንተግሬትድ ናቸው። ሴንሰር ሀብ ምንድነው is common communication connection point for multiple sensors that accumulate and forward sensor data to processing unit of a device ምንድነው ሴንሰር ሀብ ምንድነው የሁሉም ሴንሰሮች የሚገናኙባት ኮኔክሽን ፖይንቷ ሴንሰር ሀብ እንላታለን። ያ ሴንሰር ሀብ ምንድነው ወደ ፕሮሰሲንግ ዩኒቱ ምንድነው ዳታዎች ምንድነው ፎርዋርድ የሚያደርግ ነው ማለት ነው። እንዳየነው ቅድም ላይ ሶስት አይነት ክላሲፋይ እናደርገዋለን ሴንሰርን ሞሽን ሴንሰር፣ ኢንቫይሮንመንታል እና ፖዚሽን ሴንሰር ነው።
የመጀመሪያው ሞሽን ሴንሰር የምንለው ምንድነው? ሜጀር ዘ ቼንጅ ኢን ሞሽን አዝ ዌል አዝ ዘ ኦሪየንቴሽን ኦፍ ዘ ዲቫይስ ምንድነው? የተለያዩ እንቅስቃሴዎችን ትራክ የሚያደርግ ነው። ወይንም ምንድነው እንቅስቃሴዎች ምንድነው ወይንም ኦሪየንቴሽኖች ምንድነው ሴንስ የሚያደርግ ነው። ሁለተኛ ኢንቫይሮንመንታል ሴንሰር ነው። ኢንቫይሮንመንታል ሴንሰር የምንለው ሴንሰር ሰች አስ ላይት ሴንሰር፣ ፕሬሸር ሴንሰር ኢቲሲ ኢምቤድ ኢን አይኦቲ ዲቫይስ ቱ ሴንስ ዘ ቼንጅ ኢን ኢንቫይሮንመንታል ፓራሜትርስ ኢን ዘ ዲቫይስ ፕሪፈራል ምንድነው? የኢንቫይሮንመንቱ ነገሮች ሊሆን ይችላል። ኢንቫይሮንመንት ላይ ያሉ ነገሮች ምንድነው? ላይት ሊሆን ይችላል፣ ፕሬሸር ሊሆን ይችላል። እነዚህን ሁሉ ምንድነው ሴንስ የሚያደርግ ነው። የመጨረሻኛው ፖዚሽን ሴንሰር ነው። ፖዚሽን ሴንሰር ስናየው ምንድነው ፖዚሽን ሴንሰርስ of IoT devices deal with the physical position and location of devices. The most common position sensor used in IoT devices are magnetic sensors and global positioning systems sensors. ምንድነው ፖዚሽን ሴንሰር የሚለው ምንድነው የዛን የፊዚካል ኦብጀክቱን እና ያለበትን ሎኬሽን ምንድነው ሴንስ የሚያደርግ ዲቫይስ ሲሆን በዚህም ጋርም እንደ ኤግዛምፕል የጠቀሰው ማግኔቲክ ሴንሰር እና ጂፒኤስ የምንለው ነው። ጂፒኤስ የምንለው እንደምናውቀው ምንድነው የአንድን ሰው እንቅስቃሴ እና ምንድነው የት ቦታ ሎኬሽን የሚጠቁምልን ነው ማለት ነው። ስለዚህ ፖዚሽን ሴንሰር የምንለው ፊዚካል ፖዚሽኑ እና ሎኬሽኑ ምንድነው ሴንስ የሚያደርግልን ነው ማለት ነው። ቀጣይ የምናየው ሌየር ኔትወርክ ሌየር ነው። ኔትወርክ ሌየር የምንለው ምንድነው አክት አዝ ኤ ኮሚኒኬሽን ቻናል ቱ ትራንስፈር ዳታ ኮሌክቲንግ ኢን ሴንሲንግ ሌየር ቱ አዘር ኮኔክትድ ዲቫይስ ምንድነው ኔትወርክ ሌየር የምንለው ልክ እንደ ቻናል ነው። እናም ይህ ቻናል ምንድነው ከሴንሰሮች የተለያዩ ነገሮችን ኮሌክት የተደረጉትን በመቀበል ወደ ሌላ ኮኔክትድ ከሆነ ዲቫይስ ጋር ምንድነው ኮኔክሽን እንዲኖር የሚያደርግ ነው ማለት ነው። ወይንም ምንድነው ትራንስፈር የሚያደርግ ነው ዳታውን። An IoT device, the network layer is implemented by using diverse communication technologies. Example, Wi-Fi, Bluetooth, Zigbee, Z-Wave, LoRa, cellular network, etc. ምንድነው ኔትወርክ ላይ እንዳልኳችሁ ምንድነው ቻናል ነው ብለናል እና እነዚህም ቻናሎች ኔትወርክ የተለያዩ ነገሮችን ነው ትራንስፈር የሚያደርጉት ዳታዎችን። እናም ኔትወርክ ሌየር ከምንላቸው ወይንም እንደ ኤግዛምፕል የሚቆጠራቸው እንደ ኔትወርክ ዋይፋይ አለ፣ ብሉቱዝ፣ ዚግቢ ምናምን የምንላቸው እነዚህ ልክ እንደ ኔትወርክ የሚያገለግሉ ናቸው ማለት ነው። ቱ አለው ዳታ ፍሎ ቢትዊን አዘር ዲቫይስስ ዊዝ ዘ ሴም ኔትወርክ ምንድነው በአንድ አይነት ኔትወርክ ምንድነው የተለያዩ ዳታዎችን ነው ፍሎ የሚያደርገው ማለት ነው ልክ እንደ ቻናል ይሆናል። የቀጣዩ ሌየር ዳታ ፕሮሰሲንግ ሌየር ነው። ዳታ ፕሮሰሲንግ ሌየር ምንለው ኮንሲስት ኦፍ ሜን ዳታ ፕሮሰሲንግ ዩኒት ኦፍ አይኦቲ ዲቫይስ። ይህ ምንድነው ዋናው ዳታውን ፕሮሰስ የሚያደርግልን አንዱ የአይኦቲ ዲቫይስ አካል ነው። ዘ ዳታ ፕሮሰሲንግ ሌየር ቴክስ ዳታ ኮሌክትድ ኢን ሴንሲንግ ሌየር ኤንድ አናላይሲስ ዳታ ቱ ሜክ ዲሲሽን ቤዝድ ኦን ዘ ሪዛልት ምንድነው ከሴንሲንግ ላየር የተገኙትን ዳታዎች በመውሰድ እነዛ ምንድነው አናላይዝ አድርጎ የተለያዩ ዲሲሽኖች ወይም ውሳኔዎችን ሜክ የሚያደርግበት ወይም ውሳኔዎችን የሚሰጥበት ነው። በምን ተመርኩዞ ሪዛልቱ ላይ ተመርኩዞ ወይም ውጤት ላይ ተመርኩዞ የተለያዩ ውሳኔዎችን የሚሰጥበት ነው። የአይኦቲ ዲቫይስስ ስማርት ዋች፣ ስማርት ሆም፣ ሀብ ኢቲሲ ዳታ ፕሮሰሲንግ ሌየር ኦልሶ ሴቭ ዘ ሪዛልት ኦፍ ዘ ፕሪቪየስ አናሊሲስ ቱ ኢምፕሩቭ ዘ ዩዘር ኤክስፒሪየንስ እና ምንድነው እነዚህ አይኦቲ ዲቫይሶች አሉ ስማርት ዋች ምናምን የምንላቸው አይኦቲ ዲቫይስ ናቸው። እና ምንድነው የዳታ ፕሮሰሲንግ ያገኘውን ሪዛልት ምንድነው ወይንም ከበፊት ያገኘውን ሪዛልት ምንድነው ያስቀምጣል። ለምንድነው የሚያስቀምጠው የዩዘርን ኤክስፒሪየንስ ኢምፕሩቭ ለማድረግ ማለት ነው። This layer may share the result of data processing with other connected device via the network layer ምንድነው ይሄ ላየር ምንድነው የተለያዩ ነገሮችን ነው ሼር የሚያደርጋል የተለያዩ ዳታዎችን ከሌሎች ዲቫይሶች ጋር እንዲገናኝ ማለት ነው ኔትወርክን በመጠቀም። የመጨረሻኛው ሌየር አፕሊኬሽን ሌየር ነው። አፕሊኬሽን ሌየር ምንድነው the application layer implements and presents the result of data processing layer to accomplish different application of IoT ምንድነው የአፕሊኬሽን ሌየር ምንለው ከዛ የተገኘው ውጤት ምንድነው ወይንም ከዳታ ፕሮሰሲንግ ሌየር ላይ ያገኘነው ውጤት ኢምፕሊመንት የምናደርገው ወይንም የምናሳይበት ሪዛልቱን ሲሆን the application layer is a user centric layer that executes various tasks for users ለዩዘሮች ምንድነው የተለያዩ ቫሪየስ የሆኑ ታስኮች ምንድነው ኤክስኪዩት የሚያደርግበት ሌየር ነው። there exist various IoT applications which include smart transportation, smart homes, personal care, health care ምንድነው እና ምንድነው የአይኦቲ አፕሊኬሽን ምንድነው በተለያዩ ቦታዎች ላይ ልናገኝ እንችላለን ወይንም በተለያዩ ቫሪየስ ፊልዶች ላይ ልናገኝ እንችላለን። ስማርት ትራንስፖርቴሽን ላይ፣ ስማርት ሆም፣ ፐርሰናል ኬር፣ ሄልዝ ኬር ላይ ምንድነው ጥቅም ያለው ነው ማለት ነው። በቀጣይ የምናየው ዲቫይስ ነው። ዲቫይስ ካን ቢ ካታጎራይዝድ ኢንቱ 3 ሜን ግሩፕስ በሶስት ዋና ግሩፖች እንከፍለዋለን። ኮንሱመር፣ ኢንተርፕራይዝ እና ኢንዱስትሪያል ነው። ኮንሱመር የምንላቸው ስማርት ቲቪ፣ ስማርት ስፒከር፣ ወሬብልስ የምንላቸው ሲሆን ኢንተርፕራይዝ ደግሞ የምንላቸው ስማርት ኤር ኮንዲሽኒንግ ኤንድ ስማርት ላይትኒንግ ብሎ ነው እዚህ ኤግዛምፕል ሲስተም። ሶስተኛ ኢንዱስትሪያል ነው። ኢንዱስትሪያል ላይ የምንላቸው ስማርት ቴርሞስታትስ፣ ኮሜርሻል ሴኩሪቲ ሲስተምስ የምንላቸው እነዚህ በኢንዱስትሪያል ስር የሚገኙ ናቸው ማለት ነው። IoT network typically includes a number of devices with constrained resources, power, processing,
memory among others, and some of those devices may be massively deployed over large areas like smart cities, industrial plants, whereas others may be deployed in hard to reach areas like uh, pipelines, hazardous zone, or even in hostile environments like war zones. ምንድነው አይኦቲ ኔትወርክ ምንድነው? የተለያዩ ዲቫይሶችን ይጠቀማል በተለያዩ ቦታዎች ላይ እና ምንድነው በተለያዩ ቦታዎች ላይ የራሱ የሆነ ዲቫይስ ያሉት ሲሆን ለምሳሌ ኮንስትሬንድ ሪሶርስ ላይ ምንድነው የተለያዩ ፓወሮች፣ ፕሮሰሲንግ ሜሞሪ ምናምን ላይ በሁሉም ላይ ይገኛል እና ምንድነው እነዚህ ዲቫይሶች በተለያዩ ቦታዎች ላይ የተለያዩ አይነት ናቸው ወይንም ምንድነው የተለያዩ ናቸው። ለምሳሌ በኮንስትሬንድ በሆነ ኤሪያ ላይ ምንድነው ወይንም በትንሽ ኤሪያ ላይ የተለያዩ ትንንሽ ነገሮች ይጠቀማል። ከፍ ወዳሉት ላይ ደግሞ ሲሆኑ ማሲቭ ዲፕሎይድ በሆኑት ላይ ደግሞ ስማርት ሲቲ ምናምን ላይ ደግሞ የራሱ የሆነ ዲቫይሶች አሉት። ሌላኛው ደግሞ ሰዎች ሊደርሱባቸው የማይችሉ ወይንም አደገኛ የሆኑ ኤሪያዎች አሉ። በነዛ ላይ ምንድነው የራሱ የሆነ ዲፕሎይድ የሚያደርግበት አይኦቲ ዲቫይስ እንዳሉት ነው የሚያስረዳ ማለት ነው። በቀጣይ የምናየው አይኦቲ ቱልስ ኤንድ ፕላትፎርም ነው። ዜር አር ማኒ vendors in the industrial IoT platform marketplace. Some example of IoT platform AA, SiteWare, ThinkSpeak, ዲቫይስ ሃይቭ፣ ዜታ እና ቲንግስፖርት ምንድን ናቸው? በአይኦቲ ምንድነው በማርኬት ፕሌሱ ላይ የተለያዩ ሮሎች አሉት ወይንም ሚናዎች አሉት እና ምንድነው በእነዚህ በማርኬት ፕሌስ ላይ የተለያዩ አይነት ፕላትፎርሞች አሉ እና እነዚህ ፕላትፎርሞች ምንድነው ያንን ማርኬት ፕሌስ በስነስርዓቱ ፐርፎርም እንዲያደርግ የሚያደርጉ ሲሆን እነዚህ ናቸው ሙላ ምንድናቸው አይኦቲ ፕላትፎርም ናቸው በማርኬት ፕሌስ በማርኬት ፕላትፎርም ማለት ነው። የዛሬው ቪዲዮ ይህን ይመስላል።